ለምን ሀገሮች በሳምንታት ውስጥ ለሚያልቁ የዓለም ዋንጫ ውድድሮች ይህንን ያክል ቢሊዮን ብር አውጥተው ስታዲየሞችን ይገነባል? ዛሬ እሱን ነው የምንመለከተው። እነዚህ ስቴዲየሞች ብዙ ሰዎችን ከመያዝ ንፋስና ብርድን ከመቋቋምና ጨዋታዎችን ከማስተላለፍ በተሻለ ብሔራዊ ማንነት መግለጫዎች ወይም የናሽናል ትሬዠሮች ይሆናሉ። ከዚህም በተጨማሪ ውድድሮቹ በሚካሄዱበት ጊዜ የተሻለ ተመልካች ፍሰት፣ የጨዋታ አካሄድ፣ በተጨማሪም ደግሞ ዘመን አመጣሽ የሆነውን ብሮድካስት ማካሄድ መቻል አለባቸው። ከዛም በተጨማሪ ደግሞ ዋና ተብሎ በፊፋ የተያዘው በአደጋ ጊዜ ሰዎች በቀላሉ ከስቴዲየሞቹ መውጣት እንዲችሉ መደረግ መቻል አለበት። ሀገሮች እነዚህን ስቴዲየሞች ሲገነቡ ዝም ብሎ አርኪቴክቸርን ለማሳየት ወይም ደግሞ ኢንጂነሪንግን ለማሳየት ይቻላል። ሀገራቸው ምን እንደምትመስል ለዓለም ለማስተዋወቅ የሚጠቀሙባቸው ኪነ ህንፃዎች ናቸው። እነዚህ ስቴዲየሞች ለሀገሮቹ ሀገርን ከማስተዋወቅም ባለፈ ጨዋታዎቹ ካለፉ በኋላ ለቀጣይ ትውልድ ማስታወሻ ሆነው ያገለግላል። ለምሳሌ የሜክሲኮውን አዝቴክ ስቴዲየም በምንመለከትበት ጊዜ ያለፉትን 3 የዓለም ዋንጫዎች በማስተናገድ የተለየ የሀገሪቱ መገለጫ ነው። ስለዚህ ሀገሮች ስቴዲየሞችን ሲገነቡ ብር ለማውጣት ብቻ ሳይሆን የሀገራቸውን ኢሜጅ ለመገንባት የሚያደርጉት ፉክክር ነው። ስለዚህ ቀጣይ ላይ የትኞቹን የዓለም ዋንጫ ስቴዲየሞች እንድንሰራላችሁ ትፈልጋላችሁ?